እንኳን ወደ የዜማዬ ወግ በደህና መጣችሁ። ቃላት ድልድይ ሲሆኑ ታሪኮች ደግሞ መዳረሻ ናቸው። ይህ የዜማዬ ወግ ነው። የህይወት ገጾችን አብረን እንገልጣለን። እኔ ዜማ ነኝ። የዛሬ ወጋችን እንዲህ ይጀምራል። ይዟት በረረ። ከሰርጉ ማግስት ጀምሮ ሰኞ ደስ አይልም። ውበት ማን ነው? ማማር ምንድነው? ውበት የሚሉት አብስትራክት ከየት መጥቶ የቱ ጋር ይሆን ማለቂያው? የሚታመረውስ ቆይ እንዴት ሲኮን ነው? ፈላስፎች የስነ ውበትን ነጠላ ትርጉምን ለመበየን ተጨንቀዋል። እንቅጯን አይነግሩንም። ውበት ማለት ይሄ ነው ወይም እከሌ ነው ከማለት ይልቅ ለሰው ልጅ የሚያስደስተው እይታ ስሜቱ በሆነ ነገር ነቅቶ ሲገኝ ዶፓሚኑ ደንገጥ ብሎ የሚሰጠው ግብረ መልስ ነው ወዘተ እያሉ እስከ ዛሬ ድረስ ስለ ውበት ብያኔያቸውን መዘው አልጨረሱ። ክሊዮፓትራን በአካል ሞናሊዛን በስዕል ይዞ በቃ ይሄ ነው የውበት ጫፍ ብሎ የሚደፍር ጠፍቷል። አርት፣ ቴስት፣ ሴንሰሪ ፕሪሴፕሽን እያሉ መዳከር የውበት ብያኔ እዳ። የውብዳር ውቤ። እኛ ሰፈር ግን እንደዚህ አይነት ጥያቄ የለም። ድንገት ስለ ውበት የሚጠይቅ ሰው ካለ ውቤን ያሳዩታል። ውበት ማለት እንደሷ ነው ይባላል። የውብዳር ውብ ናት። ፍልስፍናዊ ጥያቄ ተባለ ሁሉ አፈር ደቼ ነው የሚበላው። የውበት ስለንቦና በውቤ አካላት ይደመደማል። በፀጉሯ መቋጫውን ያገኛል። አለቀ። ፀጉሯን ስትታጠብ ውሃ ለመጨመር የምንሽቀዳደመው ለሷ ነው፣ ለውቤ። ውሃ በባልዲ ወደ ውጪ ልታወጣጣ ስትል ከሐሳቧ ቀድመን 4-5 ሆነን ደጇ ላይ እንኮለኮላለን። ና ውሃ ትጨምርልኛለህ የተባለው ዓለም 9 ነው። አቤት ደስ ማለቱ! ያውም ቅዳሜ ቀን። እኔ ደግሞ ለእናቷ ስለምላላክ ወደ ነው ቤት የመግባት የተሻለ መብት አለኝ። ውስጥ ድረስ ሰተት ብዬ እገባለሁ። የደስታ ጫፍ፣ የእድል ጥግ። ጓደኞቼ ውጪ ሆነው ያዩኛል። ባልጂ ይዤ ወጣና እመለሳለሁ። ውሃ መቅጃ ጆኩንም ይዤ ብቅ እላለሁ። ደግሞ መለስና ሳሙና ማበጠሪያ እያልኩ ብቅ ጥልቅ እላለሁ። እኔ ስወጣ እሷ እየገባች፣ እኔ ስገባ እሷ እየወጣች። ቅዳሜና የውብዳር ፀጉር። ቆንጆዋ ውቤ ቅዳሜ ውሎዋ ሰፈር ነው። ፀጉሯን ስትታጠብ እኛ እናፈስላታለን። የሳምንቱ አበይት የሰፈሩ ስራ ይሄ ነው። ክፉ ቀን እስከሚመጣ እስከ ዛሬ ድረስ ቅዳሜ በመጣ ቁጥር የኛ ሰፈር ስራ ከዚህ ውጪ ምን እንደነበር አላስታውስም። ቅዳሜ ረፋዱ ላይ ለ3 ምናምን ጉዳይ ላይ ነው የሰፈራችን ተአምር የሚጀምርበት ሰዓት። ማናችንም የትም አንሄድም። አድራሻችን ከነ የውብዳር ደጅ ነው። በዚያ ሰዓት ውቤ ፀጉሯን ታበጥራለች፣ እኛ ደግሞ እንጨምርላታለን። የማንጨምረው እናጅባታለን። ከሁሉም በላይ ግን እናያታለን። ቅዳሜ ጠዋት የውብዳር ቀን ነው። አለቀ ደቀቀ። ፀጉሯ ላይ ምን እንዳለ አናውቅም። የውቤ ፀጉር ለምን እንደሚንጸባረቅ ገብቶን አያውቅም። ውሃ ስንጨምርበት ይብሳል። ጨማሪው ልጅ አብዛኛው እኔ ነኝ። ውሃ እየጨመረ የማይጨምረው ደግሞ በአመክሮ እያየ ህይወት ይቀጥላል። ሁሉም በድል አድራጊነት መንፈስ ውቤ ከረሜላን ያዜማል። ውቤ ከረሜላ። የሳሙና አረፋዎቹ በጣቶቿ መካከል ይፈነዳሉ። ቦታ እየቀያየሩ ይፈካሉ። የውቤ አረፋዎች ታድለው ጨዋ ናቸው። በውሃ ሲታጠቡ በፀጉሮቿ መካከል በእርጋታ ይሸሻሉ። በአንገቷና በግንባሯ በኩል ተንሸራተው ወደ መሬት ይፈሳሉ።
በእነዚያ ኮረት ድንጋዮች መካከል በትላልቆቹ ንጣፎች በኩል የውቤን ጸጉር ያጠበው ውሃ አፉን ከፍቶ ባሞጠሞጠው ቀዳዳ ውስጥ ሰርጎ ወደ ጉድጓዱ ይጠፋል። ከፈሰሰው ውሃና ከሸሸው አረፋ በኋላ ግን ውቤ ያለች ልታምር ጫፍ ደርሳ እናያታለን። ቅዳሜም እሷም ውብ ናቸው። አንዳንዴ የሳሙናው አረፋው አይኗ ውስጥ ሲገባ እናዝንላታለን። አይኗን አስገልጠን ኡፍ ልንድላት እንጠጋታለን። ቀና ስትል ትገርማለች። ወይኔ አቃጠለኝ ስትል ራሱ ቆንጆ ናት። አይዞሽ ይላል እየደፈረ። ያኔ ፈገግ ትላለች። ሰማይ ምድሩም አብሮ ፈገግ ይላል። የውብ ዳር የውቤ ከረሜላ። ውቤን ከሰኞ እስከ ዓርብ አናያትም። ጠዋት መታ ማታ ነው የምትገባው ሲሉ እንሰማለን። ያው ስራ ነው መሰለኝ። ቅዳሜ ግን ሙሉ ቀን አለች። ጸጉሯን ታጥባ ሽቲ ለብሳ አልፎ አልፎ ወደ ደጅ እየወጣች እየገባች ሱቅ ልትልከን እየጠራችን እናያታለን። ቅዳሜ ቅዳሜ አለች፣ እሁድ ግን የለችም። ቅዳሜ የውብ ዳር ቀን ነው። ሰርግ እንደዚህ እያለች ነበር። የሚገርመው ግን ከዚህ በኋላ ያለው ነው። አንድም ቀን ሱቅ ያልተላከላት፣ መቼም ቢሆን ጸጉሯ ላይ ሲጨምር ያልታየ፣ የሳሙና አረፋ አይኗ ውስጥ ሲገባ አይዞሽ ብሎ የማያውቅ ሰው ውቤን አገባት። ልታገባ ሰሞኑንማ ቅዳሜም ጠፋች። እኛም እንደ ሶቪየት ህብረት በየራሳችን ተበታተንም። ቤት መሆን፣ ጨዋታ፣ ጥናት ወዘተዎች ላይ ሆነን ጠፋን። አንድነታችን ተነነ። ሚኒሊካችን ውቤ ጠፋች። ሙሽራውን አየነው። ከሷ በላይ ያገባትን ለማየት ጓጓን። አየነው። ረጅም ነው። ስለሚያናድድ ሁላችንም በአንድ ድምጽ ጠላ ነው፣ አጠረብን። ከኛ በስተቀር ግን የሰፈሩ ሰው ሁሉ ጠንበለል ነው እያለ ነበረው። ጠንበለል ግን ከነስሙ ስለሚያስጠላ ተስማምተን ሙሽራውን የባሰ ጠላ ነው። በርግጥ ከኛ መካከል እንደሱ የረዘመ ግን የለም። ከኛ ውስጥ እንደሱ እሷን ደፍሮ በሙሉ አይኑ አይኗን ያየ ኑሮ አውቅ። ከኛ መካከል ልክ እንደሱ እጇን በእጁ አቆላልፎ የያዘ አልነበረም። በጋር ተቆላልፎ አየናቸው። የሰፈር ልጅነት ለካ ያድንም። በቃ ባዳ መጣና ገባት። መራራ ሀቅ። አዎ አብሮ ያልመጣና ያልወረደ፣ ውሃ ያልቀዳ፣ ጸጉር ላይ ያልጨመረ፣ ሱቅ ያልተላከ ውቤን አገባት። ይዟት በረረ። መድረኩ ላይ ሲሳሳሙ ባየን ጊዜ ሁላችንም እርስ በርስ ተያየን። እሱ ላገባው እኛ የሰርግ ወንበር ደርድረን ለውቤ ሙሽርነት ብለን እቃ ተሸከምን። ይሄው ነው የምድር መራራ ሀቅ። ከሰኞ እስከ ዓርብ ሲያየት የነበረው እሱ ነው ማለት ነው። እኛ ላይ በቅዳሜ ተወሰና ብትውልም ቀኑ አላስቀራትም፣ ሄደች። ቅዳሜ ቀን ውሃ ለማፍሰስ እንኳን አልተወልንም፣ የውብ ዳር ሄደች። ይዟት በረረ። ይዟት በረረ እያልን የጨፈርነው ለማባረር ነው ለካ። እኛ ምድር ላይ ውሃ ስናጠጣት ከርመን እሷውዬ ክንፋ በቀለችበት። ይዟት በረረ ዘፈኑ ያማል፣ እውነቱ ግን ያው ነው። ይዟት በረዋል። ሰኞ ከሰርጉ በኋላ የመጣው ሰኞ ደስ አይልም። በፊት ግን ሰኞ ደስ ይል ነበር። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ከተባለ በኋላ ቅዳሜ ስለሚመጣ ሳምንቱ በሙሉ ደስ ይል ነበር።
የውሃው አፈሳሰስ በራሱ ደስ ይል ነበረ። ዕለተ ቅዳሜ ውቤ ጸጉሯን ትታጠብ ስለነበር ቀኑ ብሩህ ነው፣ ሰማዩ ንጹህ ነው። ከዚያ በኋላ ግን ሰኞ ቀን ደስ አይልም። ሌሎቹ ቀናትም ትርጉም የላቸውም። ቅዳሜን ያላረገዙ ቀናት ምናቸው ደስ ይላል። የህይወት ዑደት መራራ ሀቁ ይሄ ነው። የወብዳር የሌለችበት ሳምንት በሰርጉ ማግስት ሰኞ ላይ አንድ ብሎ ጀመረ። ይኸው ደመናማ ህይወት ቀጥላለች። ሙሽሪትም ላትመለስ አግብታ ሄዳለች። ሜክሲኮ ሜክሲኮ ይላል ታክሲው፣ ወዴትም ያልሆነ ጉዞ። የዛሬው ታሪካችን ይህንን ይመስል ነበረ። ጆሮአችሁን ስላዋሳችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቤ ሁኑ። መልካም ጊዜ።